እና ከወጥመዱ አቀማመጥ የተነሳ አውሬው ከእነሱ ይልቅ በጣም ትልቅ እንደሚሆን ይገምታል። እንደገና መንቀሳቀስ ሲጀምሩ ማምቦሳ በዛፎቹ መካከል አንድ ነገር እንዳለ ቢጠረጥርም ነገር ግን ችላ ብሎ ለማለፍ ይወስናል። ሆኖም አልተሳሳተም ነበር። አንድ ሰው በኢንፍራሬድ ቴክኖሎጂ እየተመለከታቸውና እየተከታተላቸው ነበር። ከጥቂት ጊዜ በኋላ ወደ ደኑ ዳርቻ ደርሰው ቀና ብለው ሰማዩን ሲመለከቱ ትልቅ አስደንጋጭ ነገር ይመለከታሉ። ብዙ እንግዳ የሆኑ ፕላኔቶችና ከዋክብትን ሲመለከቱ ምድር ላለመሆናቸውን ይረዱና በጣም ይደነግጣሉ። አዎ ሌላ ፕላኔት ላይ ነበሩ፣ የሌኖች ፕላኔት ላይ። ወገን ቀጥሎ ሊመጣባቸው ያለውን ማዕት ተመልከቱ። እኔ ፈርቻለሁ። ዝግጁ? ሁሉም ወደ ደኑ እንደገና ተመልሰው ሲገቡ በድንገት አንድ ድሮን ከላያቸው በፍጥነት ይበርና ስታንስን ያስደነግጠዋል። ሽጉጥ ስለሌለው እያማረረ ማምቦሳን አንዱን እንዲሰጠው እያስፈራራው ሳለ ነገር ግን ሌላ ጥል ከመጀመራቸው በፊት ከደኑ ውስጥ የአንድ አውሬ ድምፅ ይሰማሉ።